የዱባይ ሴቶች ተመኝተው ያጡት የቻይና ሴቶች ሳያገኙ የቀሩት እጃችን ገብቷል። ጠቆር ካለ ማኪያቶ ዋጋ ያነሰ እየገዛችሁ አረጆ እየመጡ ነው። አምልጥ። ቤት በኩል ነው የምንሰራው እንዴ? ቆይ ወዴት ነው የምትሮጠው? ጠብቀኝ። ጆ አላወኩሽም። ማሂ ዲምፕሏ ሳቅ ነው ዘመዷ የምትባለው ልጅ ረሳሃት? ማሂላላ መሳቅ ነው አመሏ። የምር አንቺ ነሽ? ስስቅ ትዝ አልኩ አይደለ? ማሂላላ ምንድነው የሁሉ ሩጫ? አትሌት ወክ እንዴ? አረጉኝ በእናትሽ። ክንዴ ቡቲክ እኮ ከፍቻለሁ። ክንዴ ቡቲክ ማለት? ይሄውልሽ። እንዴ እንዴት? እንደ ድንገት ሳላስበው የክፍላችን ሰቃይ ተማሪ መንገድ ላይ ቀሚስ ነጋዴ ሆነ ቢባል ማን ያምናል? እኔም በግድ ነው ያመንኩት። ያው ህይወት እንደዚህ ናት። ትላንት ባሰብሽው ሜዳ ዛሬ አቆሚ። በጣም ከባድ ነው መሯሯጡ። ከባድ ብቻ ተረጋግቶ ለመኖር ተምረን በልቶ ለማደር መሯሯጥ ምን ይሉታል? ህይወት። አንቺስ ግን ማሂላላ ምን ላይ ነሽ? እኔ እንኳን የአባቴን ድርጅት እያስተዳደርኩኝ ነው። እኔ ኑሮን ለማሸነፍ፣ አንቺ ደግሞ ውፍረት ለመቀነስ ነው ሩጫችን። አይ አንተ ሳቅሽ እንደ ድሮ ነው፣ አልተቀየረም። ሳቅሽን ፍሪጅ ውስጥ አስቀምጠሽ ያኖርሽ ነው የሚመስለው። አይ ጆዬ፣ ያ ሁሉ እውቀት በቃ እንደዚህ ባክኖ ቀረ። እንግዲህ እውቀቴን ጊዜ ከወደቀበት ያነሳው ይሆናል። ልክ ነህ ጆዬ። አረ ከሰው ግቢ እንውጣ።